ቦታ እንዲሆን አንፈልግም። አብርሃም መጥቷል መሰለኝ። እሺ ብሩኬ ሄዳ አምጣው፣ አይኑን ጨፍና አምጣው። እንግዲህ እንዳልኩሽ ነው። እሺ ሳፈሪ ምንም ነገር እንትን ሳትይ ተናገሪ። እሺ የልብሽን አትርበትበጪ። እሺ ቀስ በል ቀስ በል። እኔ ያለው አብርሽና እዚህ ጋር ይኸው አይደለም ልደት ነው እንዴ? አይደለም ምናምንም ችግር የለም። ቀስ አልነካም። ሂድ። እሺ እሺ ችግር የለም። በቃ አርፈህ ተቀመጥ። እጅ አትነካካ። ምንድን ነው እንግዲህ ዛሬ ምን ታገኘ? ትገርማለህ ግን አንተ ስማኝማ፣ 50K መግባቴን አላወቅም። እኔ ኮንግራ አላልኩሽም እንዴ? ቴክስት ላይ አላልከኝም? የምር ለዛ ነው ፕሮግራም የተዘጋጀው። እነሱ ናቸው ያዘጋጁልኝ። እግዚአብሔር ሚዲያ ላይ መቼ አምጥታኝ መቼ ለዚህ ደረሰች እንኳን ብለህ ማለት ነው። አንተ ጠብቄው ነበረ እንዴ? አይ ማክበሪያ አይቀርም ነበር፣ ግን ቀደሙኝ። በጣም ቸኮሉ። እነሱ ደግሞ በሰላም ነው አልቸኮልም። ኮንግራ 50K ይላል። እንኳን ደስ አለሽ። የምር ደስ ብሎኛል። እንኳን አብሮ ደስ አለን። በጣም ደስ ብሎኛል። ግን በጣም አሳምራችሁ ነው ያከበራችሁ። የኔ 400 ሺህ ራሱ እንደዚህ አልተከበረም። ጀምሮ በጣም ነው የሚያምረው። ሰርፕራይዝ አደረጉ። ማለት ሰርፕራይዝ አደረጉ እነሱ። አይ ያምር ዘመን አንደኝ ስለዚህ አሁንም በስተክክል እንትን በለኝ። ምን ኮንግራ በለኝ። አዎ ጌታን በሱ ልፋት ነው እዚህ ደረስኩት። ታውቃለህ? በመመሪ ኧረ በራስሽ ጥረት ነው። በእኔ አይደለም። ኧረ ሚዲያ ላይ ያመጣኸኝ አንተ ነህና በጣም ነው የማመሰግነው። በጣም ነው የማከብርህ። ደስ ብሎኛል። በቃ ማለት ለዚህ ደረጃ ያደረስከኝ፣ እንደሱም የመሳሰሉ ወንድሞች እንዳፈራ ያደረከኝ አንተ ነህ። ታውቃለህ? አላውቅም። በጣም ነው የሚያምረው። በጣም ደስ ይላል። ኮንግራ ብያታለሁ። ባይዘው በቴክስት ኮንግራ ብያታለሁ። ኤርሚዬ እንኳን ደስ አለሽ፣ እንኳን ለ50K በቃሽልን። ነገ ላይ 100 ሺህ 200 ሺህ 1 ሚሊዮን ለመድረስ ያብቃሽ። በጣም ደስ ብሎኛል ከምልሽ በላይ። እንግዲህ ፈጣሪ ከዚህ በላይ ቦታ አድርሶሽ ያሳየን። ኮንግራ እና ደግሞ ያንስሻል፣ ከዚህም በላይ ይገባሻል። ባይዘው ሄርሚን ወደ ሚዲያ ተመጣጣ ማለት ነው። በግድ ነው የመጀመሪያ ቪዲዮ ያሰራኋት ቀን በግድ ለኔ ብላ ነበረ ያኔም እየሰራች የነበረው ማለት ነው። እና ቤላ ቢያመጧትም ከዛም በኋላ በድጋሚ እኔ ነኝ እያሰራኋት የነበረውና ያኔ በጣም እኔ እየተጫንኳት ነበርና አሁን ላይ ግን አዳፕት አድርገው በጣም ወዳው ይመስለኛል አይደል? እውነት ነው። አዎ ግን በጣም ለየት አለብኝ። ለኔ እንደዚህ ብታዘጋጁልኝ ኖሮ እኮ ኧረ እንደዛ አይደል? አውቄ ነው የምር አዘጋጅታለኛለች። ኤርሚ 400K ስታከብርልኝ በጣም በሚገርም ሁኔታ ነበር። እስከዛሬ ከተከበረልኝ ለየት ያለ ነበር እውነት ለመናገር ማለት ነው። እና በጣም ደስ ብሎኛል። እኔ ነበርኩ ተረኛ መሆን የነበረብኝ አሁን 50K ለማክበር፣ ግን ደግሞ ጓደኞች ይቀርመኛል። ምንም ማድረግ አይቻልም። እኔ ደግሞ እንግዲህ 100 ሺህ ስትገባ አስፋልት አዘግቼ ማለት ነው፣ መንገዱን አዘግቼ እንደዚህ ካልክ ቃል ግባልኝ። እሺ ለምን 100 እንደምታከብርልኝ ነው? መንገድ ለማዘጋት አይደለም፣ 100 እንደምታከብርልኝ በአንድ ወር ውስጥ 100 እንደሚያስገቡኝ 100 ትገባለች ብለህ በአንድ ወር ደግሞ ካከበርሽ ማለት በአንድ ወር 100 ደግሞ ከገባሽ ማለት ነው። ይሄ አስፋልት ነበር ያለው ያልኩሽ የነበረው። በተግባር ባሳይ ይሻላል ከንግግር። በተግባር እንዳታሳፍሩኝ።
በተግባር ማሳየት ይሻላል። ግን ደስ ብሎኛል እና ለምን ቆረሳችሁ? እኔ ሳልመጣ በጣም የምትገርሙ ሰዎች ናቸው። ለምን አሁን እኮ ተቆርሶ አልወረደ ግን በጣም ትገርማላችሁ። እውነት መጠበቅ አልቻልንም። ያው በጣም ጓጉታ ነበር፣ እኛም ጓጉተን ነበር። ነገር ግን አይ ደስ ካልመጣ አንበላም ብለናል። ምክንያቱም ሁላችንም እዚህ ጋር ዩቲዩበር የሚለው ስም እንዲሰጠን ያደረገን አንተ ስለሆነ በሱ ፊት ነው ምስጋና አቅርቤለት ምናምን ነገር ነው መብላት የምንፈልገው ብለን እየጠበቅን ነው። እንግዲህ ሁላችንንም እንደ ቡታጀራ ታዋቂ እንድንሆን ያረከን ይሄ ሁሉ የሚወድን ሰው የሚደውልልን የት ገባችሁ የጠፋችሁ የሚለን ሰው እንድናፈራ ያረከን አንተ ነህ። በዚህ አጋጣሚ ከልቤ ነው እግዚአብሔርን ማመስገን ፈልጋለሁ። ሁላችንም እንደዚህ አልነበረም፣ ሙያችን ይሄ አልነበረም። የተለያየ ስራ ውስጥ ነበር የምንገባው። ነገር ግን ሁለተኛ ስራችን አድርገን የምንወደው ሀሳባችንን ህይወታችንን የምናካፍለው ሚዲያ ላይ ኦዲየንስ አለን እና ይህንን ደግሞ እንድናፈራ ያረከን አንተ ስለሆንክ በዚህ አጋጣሚ ትልቅ ምስጋና እኔ ደግሞ እንደዚህ እንዲሰማችሁም ደግሞ አልፈልግም። እውነቱን ተነግራችሁ የትኛውም ሰው ቤተሰቦች በራሱ ጥረት ነው በራሱ ነው የሆነ ቦታ ሊደርስ የሚችለው ማለት ነው። እኔ ምንም ያደረኩላችሁ የተለየ ነገር የለም። ሁላችሁም የራሳችሁ ጥረት ነው እዚህ ያደረሳችሁ እንጂ አብርሃም ነው ብላችሁ አእምሯችሁንም እንትን እንድትሉት አልፈልግም። እኔ ምንም አላደረኩኝም። እንደ ሰው ማውቀውን የትኛውም ሰው እውቀቱን ያካፍላል። ማውቀውን ነገር ነው ለእናንተ ያካፈልኩት። ከዛ ባለፈ እና ራሳችሁ ናችሁ እየሰራችሁ እዚህ የደረሳችሁት ላይፋችሁ ምናችሁ እያሳያችሁ እየደረሳችሁት ራሳችሁ ናችሁ እና እንደዚህ አይነት ስሜት እንዳይሰማችሁ እኔ ዛሬ ላይ አሁን ያላችሁበትን ሳይሆን ማስበው ሁልጊዜ ትልቅ ቦታ ደርሳችሁ ከዚህ በላይ ከ500 ሺህ በላይ ሰብስክራይብ 1 ሚሊዮን ሰብስክራይብ ገብታችሁ ማየት ነው የምፈልገው ማለት ነው። እኔ የትኛውም ሰው ቢሰራ የትኛውም ሰው ቢለወጥ የትኛውም ወጣት ቤት ከሚቀመጥ ቢሰራ ደስተኛ ነኝና እኔ ግን አንድ ነኝ። ብቻዬን ሁሉንም ሰው ጋር መድረስ አልችልም። የቻልኩትን ሰው ግን ለማገዝ ፈቃደኛ ነኝ እግዚአብሔር በሰጠኝ ጤናና እድሜ መሰረት ማለት ነውና ለኔ ምንም አይከብደኝም። የቻልኩትን የትኛውንም ሰው አገዛለሁኝ። እናንተም ደግሞ ከጎናችሁ ነኝ። በርትታችሁ ጠንከራችሁ ትልቅ ደረጃ ደርሳችሁ ማየት እፈልጋለሁ። በርቱልኝ። የእናንተን ክፉ ያሰማኝ፣ የደስታችሁን ያሰማኝ የእናንተ ብቻ ሳይሆን ይሄ ደግሞ ለኦዲየንስም እንግዲህ በጣም ልዩ ክብርና ፍቅር አለ። ለእናንተም ከልብ እናመሰግናለን። እነዚህ ሁሉ ወጣቶች ባመጣው ቁጥር ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ እያበረታታችሁ እዚህ ያደረሳችኋቸው እኔ ሳልሆን እናንተው ናችሁ። እኔ ወደ እናንተ አመጣኋቸው። እናንተ ደግሞ ይህንን የመሰለ ፍቅር ሰጣችሁ ነው። ይህንን የመሰለ ደስታ ፈጠራችሁልን። ይህንን የመሰለ አንድነት እንድንሰባሰብ አደረጋችሁን። ይህ ሁሉ የሆነው ደግሞ በእናንተ ነው እና እናንተን እግዚአብሔር ያክብራችሁ። የምሬ ሁላችሁ ውድ ፋሚሊ ወዳችኋለሁ። ልባችሁን አይቀይርብኝ። የእናንተንም እግዚአብሔር በቃ እድሜና ጤናችሁን ያብዛው። የእናንተንም ክፉ አያሰማኝ። በቃ ከቤተሰባችሁ በሰላም ያገናኛችሁ። ለወደድ በቃ ፈጣሪ ከምትፈልጉት ነገር ጋር ያገናኛችሁ። ሁላችሁንም ወዳችኋለሁ። ኑርልኝ። ስለእናንተ ሳወራ አልችልም ፋሚሊዎቼ። ስለዚህ እዚህ ጋር ይበቃኝ ይሻላል። እሺ፣ እናመሰግናለን አብርሃም ወንድማችን። ያው እኔ አንተ ፊት ማውራት አልችልም። ያው ሌላ ቦታ ላይ ባወራ ይሻለኛል። ግን ደግሞ ዛሬ ዋነኛ የመጣንበት ነገር አንደኛ ነገር ለሁለት ነገር ነው የመጣ ነው። አንደኛ ነገር ለሄርሚ 50K ስለገባች አብረን ተሰብስበን እንድናከብር፣ ሁለተኛ ነገር ደግሞ በጣም እኔ አልናገርም ሄርሚ ራሷ ብትናገር ደስ ይለኛል። ትንሽ እኔ ራሴ ከበደኝ። ሄርሚ ከኔ ይልቅ አንቺ ስለምትሻይ ሳፈሪ የተሰማሽን ነገር ብትነግሪ ደስ ይለኛል። ብዬ እንትን እንደምልክ እንደማመሰግን ካላቅም አብሽ ትንሽ ጉንፋን ይዞኛል። እሺ ድምፄ እንዳይቀየርብን። ከዛ ባለፈ ደግሞ ምን መሰለህ አብሽ ለእኔ በጣም መልካም ሰው ነህ። ታውቃለህ አይደል? አታውቅም? አላውቅም። እሺ ይሁንልክ። ካላወቀው ላሳውቅክ። በጣም ነው የምወድህ፣ በጣም ነው የማከብርክ እና ደግሞ
ብቻዬን በነበርኩ ታይም ሰው ባሌለኝ ሰዓት ከጎኔ ሆነ ብዙ ነገር እየረዳከኝ ብዙ ነገር እየተባበርከኝ በብዙ ነገር በሐሳብም ሆነ እንደ ጓደኛ ማድረግ በብዙ ነገር አቅርበከኝ ሰው እንድለምድ አድርገኸኛል። እንዴት ነው በቃ ደስተኛ ኑሮ እንድኖር ራሴን እንደወደው በቃ በብዙ ነገር ክብርን የሰው ልጅ እንዴት እንደሚከበር በቃ ብዙ ነገር ነው ያስተማርከኝና የኔ ውድ የኔ መልካም ሰው የኔ የዋ ክፉ አይንካፍ በጣም ነው የምወድክ ማለት እኔ እንጃ ይጠፋብኛል ላንተ ያለኝ ነገር ለመናገር ማለት ነው። ግን ደግሞ ምን መሰለክ አብርሽ ዛሬ አንድ ነገር ላውራክ እፈልጋለሁ። አብርሽ እስቲ አይኔን ያይ እስቲ ሁሌ እንዳየሁሽ አይደል እንዴ? ሁሌ እንዳየኸኝ ነው ግን በደንብ ያይ በደንብ አይኔን ያይ ምን ችግር አለው? ደህና ነሽ ዛሬ ደህና ነሽ ወይ? አይ እንደዛ ሳይሆን እንድታየኝ ፈልኩ። ምን ችግር አለው? ምን ይጎልብካል? ይርሚን አይኖቼ ነው ምንም ጤም ያስጨነቅሽ ነው። በጣም የተፈጠረ ነገር አለ። ምን ነገር አለ እኮ ነገር ነሽ እየተጨናነኩ እኮ ነው። አትጨናነቅ ዞር በስተከላ ይገኝና አብሽ ደህና ነኝ እኮ ልንገርክ። ስማኝ በደንብ እሺ፣ በደንብ አዳምጠኝ። እስከዛሬ ያልነገርኩህ ስሜት አለኝና በቃ ማለት በጨዋታም ሆነ በቀልድም ሆነ ያልነገርኩህ ነገር አለ እና እሱ መናገር ፈልጋለሁ። ማለት ጨንቆኛል። አሁን እዚህ ጋር ቆሜ እንዴት አድርጌ ማውራት እንዳለብኝ ባላቅም እስከዛሬ በሰጠኝ ፍቅር ባሳየኝ ክብር እንዲሁም በምታደርገው እንክብካቤዎች ስነ ስርዓት ባለው መልኩ በቃ ብዙ ነገር አሳይተኛልና ከቀን በቀን ደግሞ ያ ነገር እኔ ላይ ትልቅ ነገር እየፈጠረ ነው እና አውቃለሁ። ማለት ይሄ ነገር ባልነግርክ ደስ ይለኝ ነበር። እስካሁን የደበኩት ለዛ ነው። ግን ደግሞ አሁን ላይ ምናልባት አሁን የምነግርክ ነገር የሆነ ህይወትክ ላይ ወይ ትክክል እንዳልሆንኩኝ ወይም ብቻ ህይወት ላይ ቻሌንጅ ሊኖር ይችላል። ግን ደግሞ መደበቅ አልቻልኩም። ከዛ ባለፈ ደግሞ በምትሰጠኝ ፍቅርም ሆነ ክብርም ነገሮች በጣም እየጨመሩብኝ ነው ያለው ነገር ማለት ነውና ምን መሰለህ አብርሽ